የሆነ ቦታ ሲሄድ ከልጆቼ ጋር ነበርንና እንትን ሆቴል ውስጥ የሆቴል ምልክት መኖሩን እራሱ አላየሁም። የሆነ ቪዲዮ ለቅቅ ያለው ብቻ እኔ ፌስቡክ ቲክቶክ ላይ ማለት ነው ምልክት እያሳየኝ ነው። እናንተ ያጀማ ታብታብ አርጉ እስቲ ኮፒ ሊንክ አርጉበት። ጀዛኩሙላሁ ተዓላ የሆነ ቼክአፕ ልቆብኛል። ሌላ እሱ ቼክአፕ ነው ከመጣ እኔም ጋር እንደዚህ አድርገሽ ከዛ በጣም የገረመኝ ማለት ነው ሱብሃነል ሐይ الذي لا يموت ያንን ፎቶ አርጎ መንሱር እናንተ ጋር ነው እንደመጣው ብሎ ስክሪንሻት አርጎ ነው የለቀቁትን የሆነ ሰው ላከልኝ በእንትን ማለት ነው። እኔ አሜሪካ ራሱ መሄድህን አላወቅኩም ነበር። ከዛ ነው ያወቅኩት አሜሪካ መሆንህ ማለት ነው። እና ሰዎች ምንድነው ልል የፈለኩት ሳያጣሩ ወንጀል ውስጥ የሚያስገቡ ብዙ ነገሮች አሉ። አላህ ሱብሃነሁ ወተዓላ አንድን ነገር አጣሩ አለ። በያን አንድን ነገር ከመናገራችሁ በፊት ማለት ነው አጣሩና እወቁ ስለዛ ነገር አለ። እሺ ቆይ ኡስታዚት ባሌን አትዳሪው የሚል ኮመንት አይቼ ነው። ፎቶ የበፊቷ ሚስት ፎቶ ነው። አይ በጣም 1000 ፌክ አካውንት ተከፍቷል በሷ አይደለ? ኡስታዚት 14000 ነው 15000 ፎሎወርስ ነው ያለው እና ፌክ አካውንት ነው የሚሆነው። ኦኬ በሳምንት ውስጥ 1000 መልሽልኝ። አሁን መመለስ አልችልም። አሁን እኮ ላይቭ ላይ ነው ያለሁት። ስወጣ ነው መመልሰው። የሆነ ሰው በጣም መልእክት እየላከልኝ ነው። አንተ ማግኘት ፈልገው ይሁን አላውቅም። ወላሁ አለም። ለማንኛውም መልሱ ተመልሶላችኋል። ያያችሁት ቪዲዮ የተለቀቀው ቪዲዮ ጀስት እህቶቼ ናቸው ነው ያልከው። ራሱ ይበለዋራኔ ራሱ ይበለ እህቶቼ ናቸው እንዴ? ኦፍ ኮርስ ያው ቤተሰብ ነን። የጅማ ልጅ ነች፣ የሻሸመኔ ልጅ ነች። አንዷ ሰላም ሊሉኝ ነው የመጡት፣ ዌልካም ሊሉኝ። የሉም እኔ ጋር ማንም የለም። ፕሮግራም አለ። የኔ ነገር የጨነቃችሁ እኔ ልተኛ ነበር። ይሄ የምተኛበት ሰዓት ነው። ከዙሁር በኋላ እኔ ሁሌ አረፍ የምልበት ሰዓት ነው። ነገ ቅዳሜ ስለሆነ ግን ከእንደገና ትምህርት ከዚህ በኋላ ተዘጋይ ልጆች። እሺ አብሽሩ። ለእኔ ያሳሰባችሁ ሰዎች አላህዬ ሱብሃነሁ ወተዓላ ያስብላችሁ በረሕመቱ በዝነቱ። እና ኢትዮጵያ እንግዲህ ካርዱም ዝግጁ ነው፣ ሁሉም ዝግጁ ነው፣ ይሄዳል ብሏል። አንድ ዳዕዋ ልናገር መንሱር፣ እንደው በተደጋጋሚ ስለሚጻፍልኝ ማለት ነው። ይኸውላችሁ አላህ ሱብሃነሁ ወተዓላ ምን አለ? የሌላ እምነት ተከታዮች የማከብራችሁ ወገኖቼ በደንብ አዳምጡኝ። እዚህ ጋር በጣም በተደጋጋሚ እየተጻፈልኝ ስለሆነ ነው፣ ስለ ኢየሱስ ማለት ነው። ስለ ኢየሱስ በእስልምና ያለውን አስተምሮ ነው የምናገረው። አለይሂ ሰላም የአላህ ሱብሃነሁ ወተዓላ የተከበረ መልእክተኛ ነው። በተደጋጋሚ ስለሚጻፍ አንድ ነገር ደግሞ ኢግኖር ስለማይደረግ ነው። አላህ ስብሓነሁ ወተዓላ በተከበረው ቃሉ ምን አለ? ወቃሉ እተኸዘ አራሕማኑ ወለዳ አለ። አራሕማንን እዝነተ ሰፊው የሆነውን ጌታ ልጅ አለው አሉ አለ። ወቃሉ እተኸዘ አራሕማኑ ወለዳ ለቀድ ጂእቱም ሸይአን ዒዳ። በእርግጥም ከባድ የሆነ ንግግር ተናገራችሁ። ተካዱ ሰማዋቱ የተፈጠርነ ፊህ፣ ሰማይ ድርምስ ሊል ይደርሳል። ወተንሸቁ ልአርዱ፣ መሬት ልትተረተር ትደርሳለች። ወተኺሩ ልጅባሉ ሀዳ፣ ጋራው ደግሞ እምሽክ ድቅቅ ሊል ይደርሳል። አንደዓው ሊራሕማኒ ወለዳ፣ እዝነተ ሰፊ የሆነውን ጌታ ልጅ አለው ሲሉ። ወመን የንበጊ አን የተኺዘ ሊራሕማኒ ወለዳ፣ ለሱ እዝነተ ሰፊው ለሆነ ጌታ ልጅ መያዝ ለሱ የሚገባው አይደለም። ኢንኩሉ መን ፊ ሰማዋት ወልአርዲ ኢላ አቲ ራሕማኒ ዓብዳ፣ በሰማይም በምድርም ያለው በሙሉ የተፈጠረው ፍጡር በሙሉ ለአራሕማን ለአላህ ስብሓነሁ ወተዓላ ባሪያ እንጂ ሌላ አይደለም ማለት ስብሓነሁ ወተዓላ። ስለዚህ እስልምና ላይ አላህ ስብሓነሁ ወተዓላ አደምን ያልነበረውን ካለ እናት ካለ አባት ከጭቃ ፈርጥሮታል ስብሓነሁ ወተዓላ። እናታችንን ሐዋን ደግሞ ከወንድ ብቻ ፈጥሯታል፣ ያለ ሴት ማለት ነው። ከወንድ ብቻ ከግራ ጎን አጥንት። ይሄ ሙስሊምም ነን ሙስሊምም የሚያምነው ነው። የሰው ልጅን ደግሞ ከእናትና ከአባት ፈጥሯል። ረቡል ዒዛ ጀለ ጀላሉሁ የሰማይ የምድር ባለቤት የሆነው ጌታ እኔና እናንተን ከእናትና ከአባት ፈጥሯል። ኢየሱስን ደግሞ ዓለይሂ ሰላም ከእናት ብቻ ፈጥሯል። የኢየሱስ ከእናት ብቻ መፈጠር ጌታ ሊያስብለው የሚችል ምን አለ ይላል ቁርአን ላይ ሱብሓነሁ ወተዓላ።
ሲሪየስ የሆንኩት ለምንድን ነው? በአላህ ሱብሓነሁ ወተዓላ ላይ ልጅ አለው ሲሉ ሰማይ ተሰንጥቆ ሊወድቅ ይደርሳል እያለ ሱብሓነሁ ወተዓላ እኔ እንደቀላል አድርጌ ሌላውን ወሬ እንደማወራው አላወራም። ለዛ ነው እሺ፣ ተናድጄ አይደለም። በተደጋጋሚ ሲጻፍ የአላህን ሱብሓነሁ ወተዓላ ቃል ማስተላለፍ ስላለብኝ ነው። ጀዛኩም አላሁ ተዓላ ኸይር። እያወራን ያለነው ሌላ ነገርም ቢሆን ከስር ሲጻፍልኝ ደግሞ መልስ መስጠት ስላለብኝ ነው፣ ለሚጽፉት ሰዎች ማለት ነው። እኔንም እናንተንም ሰማይ ምድርን የዘረጋው ጌታ እኔንም እናንተም ውስጥ ነፍስን ያስቀመጠው ጌታ ቀጥተኛውን መንገድ ይምራል። ጀዛኩም አሜን። እሺ ወንድም መንሱር እንደዛ ነው። ምን አለ ይውላችሁ፣ ክፉ ንግግር እኔ የማልናገረው መናገር አቅቶኝ አይደለም። ሁላችሁም እንደምትጽፉት አንዳንዶቻችሁ መጥፎ ንግግር መናገር በጣም ቀላል ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ወቁሉ ሊናሲ ሑስና አለ። ለሰው ልጆች መልካምን ንግግር ተናገሩ አለ። ሙስሊም ነን ሙስሊም አላለም። የሌላም እምነት ተከታዮች ወገኖች ቁርአን ላይ ያዘዘን ጌታችን ሱብሓነሁ ወተዓላ ለሰው ልጅ መልካም ንግግርን እንድንናገር ነው። የእኛ ነቢይ ዓለይሂ ሰላቱ ወሰላም ደግሞ ምን አሉ? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር፣ በአላህ ሱብሓነሁ ወተዓላ ካመነና ሞቶ በመቀስቀሻው ቀን በፍርድ ቀን ያመነ ሰው፣ በመጨረሻይቱ ዓለም ያመነ ሰው ፈልየቁል ኸይረን፣ ኸይር ይናገር፣ አው ሊየስሙት፣ ዝም ይበል። መልካም መናገር ካልቻለ ዝም ይበል ስለተባለ ነው። እሺ ለዛ ነው። አመሰግናለሁኝ። ሲሪየስ በጣም ሲበዛ የማይፈልጉ ሰዎች ስላሉ መሀል መሀል ላይ እንቀላቀላለን። ችግር የለም። አሁን ወደ መንሱር ጥያቄያችሁ ካለቀባችሁ ንገሩ። ኡስታዜ እሺ ኡስታዜ የምትል ደግሞ አለች። እስቲ የሰላም በበላት ደስ ይበላት። ቆይ ላንተ እኮ ነው ኡስታዜ። አይ አንቺ አይደለሽም። በቃ የአንቺ አካውንት እንዳልሆነማ አወኩኝ እኮ 37 ፎሎወር ነው ያለሽ። ስለዚህ ቃላ ነበር ትጫዋለሁ። እሺ እሺ ደግሞ አንድ ደግሞ መልስ ልስጥ መንሱር። እሺ አንተም ጋር ላሉት ይሆናል። አላህ ሱብሓነሁ ወተዓላ ስለ ዳዕዋ ሲናገር፣ ወደ አላህ ሱብሓነሁ ወተዓላ መንገድ ስለመጣራት ሲናገር ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ፣ ለመሆኑ ንግግሩ ያማረ ማን ነው ወደ አላህ ሱብሓነሁ ወተዓላ እንደተጣራ ሰው። ወዓሚለ ሷሊሐን፣ ከዛ መልካም ሰራ። ወቃለ፣ አለ ደግሞ ኢነኒ ሚነል ሙስሊሚን፣ እኔ ከሙስሊሞች ነኝ እንዳለ ሰው ንግግሩ ያማረ ማን አለ አለ። ወንድ ሴት አላለም፣ አንድ ማለት ነው። ሱረቱል ዐስር ይርሐሙከላህ፣ ሱረቱል ዐስር ላይ አላህ ሱብሓነሁ ወተዓላ ወልዐስር አለ፣ በሰዓቱ ማለ። ዐሱር ሰዓት ማለት በጣም ፈጣን ናት፣ ቶሎ የምትሄድ ሰዓት ማለት ነው። ያቺ ሰዓት ደግሞ ቁጭ ብላ እኔንም እናንተንም ትመለከተናለች። እያንዳንዱ ሰዓት በየቀኑ ቀኑ ሲመጣ ዛሬ ይለኛል እኔን እናንተንም። ዛሬ ሰኞ ነኝ እኔ መጥቻለሁ፣ አግኝተኛል። ዛሬ የምትሰራ ከሆነ መልካምን ስራ ስራ፣ እኔን የምታገኘኝ የቂያማ ቀን ነው ይላል። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ባገኘነው ቁጥር እኛ ጋር በመጣ ቁጥር ዛሬ መጥቻለሁ፣ እንግዳህ ነኝ፣ የምትሰጠኝን ይዤ ነው የሚሄደው፣ ደግመህ አታገኘኝም፣ የፍርዱ ቀን ነው እኔን የምታገኘኝ ይላል። ይሄ የተቀመጠ ነው። ከዛ ሱረቱል ዐስር ላይ አላህ ሱብሓነሁ ወተዓላ በሰዓቱ ማለ፣ በዐሱር ሰዓት። ዐሱር ሰዓት ለምንድን ነው? ሰዓቱ ፈጣን ስለሆነ ነው። ዐሱር ሰዓት ሳናቀው ነው መግሪብ የሚገባው። ኢነል ኢንሳነ ለፊ ኹስር አለ፣ የሰው ልጅ በሙሉ በኪሳራ ውስጥ ነው አለ። የሰው ልጅ በሙሉ ኖ ዳውት፣ ምንም ጥርጥር የለውም። የሰው ልጅ በሙሉ ኪሳራ ውስጥ ነው። ኢለለዚነ፣ ከነዚህ ውጪ አመኑ፣ ያመኑ። ማመን ብቻ በቂ አይደለም። ወዓሚሉ ሷሊሓት፣ መልካም የሰሩ። ወተዋሰው ቢልሐቅ፣ በሐቅ የተተዋወሱ። ወተዋሰው ቢሶብር፣ በትዕግስት የተተዋወሱ። እነዚህን አራቱን አመጣና ከዚህ ውጭ ያሉት በሙሉ ኪሳራ ውስጥ ነው አለ። እነዚህን አራቱን ሲያመጣ ሴት ወንድ አላለም፣ ሁሉም ይገባል ማለት ነው። እሺ ዳዕዋ ገባ ማለት ነው። እናታችን አይሻ ረዲየላሁ ተዓላ አንሃ የዘገበችውን ሐዲስ ነው ዛሬ ላይ ትልልቁ ዑለማዎች ኹጥባ ላይ ምን ላይ እየዘገቡ የምትሰሙት ሐዲስ የምንጠቀምበት። ሴት ላላችሁት መልስ ይሆናል ብዬ አስባለሁኝ። አላህ ሱብሓነሁ ወተዓላ ሱረቱል ቀሰስ ላይ አይተናል። የሴቶችን ጀግናዎችን ነግሮናል። ቁርአን ላይ ለመልካም ሴቶች ምሳሌ ሱብሓነሁ ወተዓላ ነቢያቶችን አላመጣም። ለመልካም ሰዎች ምሳሌ ያመጣው መጀመሪያ ሴቶችን ነው። ለጠማሞችን ምሳሌ ያመጣው ወንዶችን ነው።
ከሴቶች መርየም አለይሃ ሰላምና የፈርዖን ሚስት አሲያ ናት። ለመልካም ማለት ነው። ለጠማሞች ደግሞ የሉጥንና የኑሕን ሚስትን ያመጣው። ባረከላሁ ሊ ወለኩም ፊልቁርአን አልሐኪም ወነፈዐኒ ወኢያኩም ቢልአያቲ ወዚክሪ አልሐኪም። እኔም እናንተንም በቁርአን የምንጠቀም ያድርገን። አሚን ያ ረበል ዓለሚን። ኮፒ ሊንኩን በደንብ ጫን አድርጉልኝ። የሰራሁትን ቪዲዮ በወንድማችን መሐመድ አልዓሩሲ ሼር ማድረግ ዲዩት